ላም አለኝ በሰማይ ወተቷን ማላይ እንቆቅልሽ በሆነች ህይወት ከአባባልም በላይ መሬት የረገጠ እውነት ለኔ እድሜ በሚሉት የዘመን ልኬት 35 የመንፈቅ እርምጃ በሉጋም አልባው እኔነት በህይወት ፈረስ ላይ ቼ በለው በቻልኩት ያቅሜን ሞክራለሁ ማዘኔ ላይፈይድ ምን ዋጋ አለው ካልቦዘንኩ እየቻልኩኝ ሰንፌ ባልሆንኩት ለምን ይራቅ እንቅልፌ ይድልኝ ሐዘን ጭንቀቴ ደስታዬ ነው ወደኔ ጥፋልኝ ሐዘን ህመሜ ደስታዬ ነው ወደኔ ይድልኝ ሐዘን ጭንቀቴ ደስታዬ ነው ፍሬም ተረጋጋ እንጂ ለምድረ አልረጋጋም ሰለቸኝ ሁሉም ነገር ሰለቸኝ አልሆነልኝም አልሞላልኝም መክነፍ መብረር አማረኝ በቃ ሲመሽ ይጨንቀኛል ሲመሽ ይጨንቀኛል ኤፍሬም ምንድነው የሆንከው? አላውቅም። ባዶነት ተሰማኝ። መክነፍ መብረር ማምለጥ አማረኝ። ከማን ወዴት ነው የምታመልጠው? እኮ የኔም ጥያቄ ይሄ ነበር። ከገዛ ህሊናዬ መሸሽ አሰኘ። ለነገሩ ስሜትን ማዳመጥ ጥሩ ነው፣ ውጤቱ የከፋው ነው እንጂ። እሺ ኦኬ፣ በቃ አሁን ያለፈ አልፏል። እስቲ ዛሬ በዚህ አጋጣሚ የጓደኝነታችንን ስለ ህይወት መንገዳችን እንተዛዘብ። ያው እኔ እናንተ በስነ ጽሁፍ ሙያ ከግቢ ተመርቀን ከወጣን በኋላ አንተም በፎቶግራፍ ጥበብ ከተመረቀ በኋላ ቀሪ ዘመናችንን በጥበብ ልናሳልፍ የጥበብን ጉዞ አሃዱ ብለን መጀመራችን ይታወቃል። ናውቴ ለማለት የፈለከው ይገባኛል፣ ግን ልትላሰከው ገብቶኛል። ሁለታችንም ከቤተሰብ ብር ተበድረን መኪና ገዝተን እያከራየን የጥበብን ሙያ በነፃነት ለመስራት ምናምን መንጃ ፍቃድ ቢኖራችሁ እንኳን እናንተ ከመንዳት ይልቅ ሹፌር ቀጥራችሁ ገንዘብ ማባከን ሆነ ስራችሁ። እስቲ ቆይ ግቢው ሰቃዩ ተማሪ ሩቅ አላሚው ኤፍሬምን ምን ተአምር እጅ ከቶርች አስሮ አቆመው? ንገረኝ። እኔ ልንገር፣ ትንግርትን ካጣት በኋላ ቀልብህን አጣል። ላለፉት 5 ዓመታት አለው ትላለህ እንጂ የለም። በቃ ትንግርት እንጋባለች፣ ጀርባን ሰጣት፣ ጥላ ሄደች። ያኔ ጸጸቱ ህመም ሆነብህ እንዴ? ዛሬ ላይ ቆሞ ትናንትን መታመም ለመዳን ካልሆነ ምን ትርጉም አለው? አንተስ ብትሆን አባትህ እድሜ ዘመናቸውን ያቆዩትን የፎቶ ቤት የተመሰገነ ስምና ቢዝነስ በአደራ ተረክበህ አባትህ ከሞቱ በኋላ በኪሳራ ገደል ከተትክ። ያኔ ጸጸቱ የእግር እሳት ሆነብህና እንኳን የአባትህን ካሜራ ልታነሳ ቀርቶ ገና ካሜራ ስታይ ብርክ ይዛል። ይቅርታ ቁስላችሁን ስለነካከው፣ ግን ከራስ መሸሽ ዋጋ ያለው አይመስለኝም። በሰው ቁስል ማንጨት መስደድ ቀላል፣ ግን አንተም ሰብለ ከሞተች በኋላ ራስን በመጽሐፍና በቲያትሩ ስለ 10 ዓመታት ያልደብቀ ዛሬን ሳይሆን ትላንትን እየኖርክ እንደሆነ ልቦና ያውቀዋል። ከጎኗ ሳትለይ አስታማት አፈር የተጫናት እጮኛ ቀብር ላይ ተገኝተ እንኳን እርምህን ሳታወጣ ከቆሙት ሳይሆን ከሞቱት በታች መሆንህን ትተህ የማትሸሸውን እውነት ተቀበልና አንተም ዛሬን መኖር ጀምር። ደህና አይደል? በትናንት ማንነት ዛሬን ማንቀላፋት ይበቃል። ሲሞላም ይፈሳል፣ ሲከር ይበጠሳል። በዚህች ቅጽበት በሆነች ህይወት ትርጉም ያለው ህይወት ኖሮ ማለፍ ግድ ይላል።
የኔነቴ መዳረሻ፣ የትዝታዬ አስኳል፣ የዘመኔ ዋነኛ ትንግርቴ፣ የፍቅር ሀሁ የፊደል ገበታዬ ትንግርት፣ ወርቅ ሆና ሳለ ከመዳብ የመዘንኳት እንቁ፣ የሚወዱትን ማጣት አለንጋ የገረፈኝ፣ እጄን በእጄ የበላው የጸጸት እስረኛ ወይኔ ህልመኛው ምዕራፍ 1 ከትንሿ አልጋዬ ፊት ለፊት ያለው ትልቁ ወንበር ላይ እጆቹን ጉልበቱ ላይ መዳፉን ጉንጮቹ ላይ ደግፎ ፈዞ የተቀመጠው አባባን እያየው አባ አልኩት። እማን በህልሜ ትልቅ ሻንጣ ላይ ተቀምጣ እያለቀሰች ጸጉሬን ስታሻሸኝ አባባ አልቻለም። ፊቱን በትልቁ መዳፉ ሸፍኖ ስቅስቅ ብሎ ማልቀስ ጀመረ። እናትህ አለ። እናትህ አልቻለም። እማ ምን ሆነች? አባስ ለምንድን ነው የሚያለቅሰው? ልጅነቴ ማርና ወተቴ ምላሽ ባጣ እንቆቅልሽ ጀመረ። የእናቴ ቀሚስ አደናቀፈኝ። እውነት ያኔ ሹፌራችን በየጊዜው ደሞዝ ይጨመርልኝ ምናምን እያለ የሚያለቃቅሰው ትክክል ነበር። ታውቃለህ? ምን ነው? ጠዋት በፍቅር ሲስለመለሙ የነበሩ ሙሽሮች ማታ ውስኪው ለምን አነሰ፣ ጠጁ ለምን ቀጠለ ምናምን ጸብ ቀረች ጭቅጭቅ። ሄሎ። አዎ የመኪና ኪራይ ነው። ኦኬ ይቻላል። ከመቼ ጀምሮ? ነገ ጠዋት በዚህ ስልክ እደውላለሁ። እሺ ሰላም ደር። እሺ ለ10 ቀን ኮንትራት እያሉ ነው። ኤፎ በጠዋት ስራ ትጀምሪያለሽ። እሺ ነው ጤና ይስጥልኝ። አዎ ሹፌሩ ነኝ። አዎ ያልሽኝ ህንጻ ጋር ቆሜያለሁ። ነጭ ማርቸዲስ አይታይሽም? አየሽ መጣሽ። ኤፍሬም ትንግርት እንዴት ነሽ? ደህና ነኝ። አንተ ነህ ሹፌሩ? አዎ እኔ ነኝ። እዚህ ሀገር ነው እንዴ ያለሽው? አይ ከሁለት ቀን በፊት ነው የመጣሁት። እንኳን ደህና መጣሽ። እንኳን ደህና ቆየኝ። ጉድ ፈላ ዘንድሮ።
ራሴ ብከፍት ይችላል ነበር። ችግር የለውም የድርጅቱ ህግ ስለሆነ ያው እንገናኛለን። መልካም ቀን። Hello. 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 ሄሎ ዘላለም፣ ምንድነው ስልክ? ኔትወርክ ምንም ሊያሰማኝ አልቻለም፣ እየተቆራረጠ። እሺ ቆይ የት ነው ያለው? ፈረንሳይ አካባቢ ነጻ አርት ቪሌጅ የሚባል ቦታ። ኦኬ እሺ፣ ላገኝ ፈልጌ ነበር። ምን ነው በሰላም? ዘንድሮ ምን ሰላም አለ? ምን ነው ተጋጨህ እንዴ? ከሚገርም አጋጣሚ ጋር። እሺ ከግማሽ ሰዓት በኋላ ናቡቴን ስለቀጠርኩት እዛ እንገናኝ። ኦኬ እሺ እሺ። በእናትህ አፍጥኑት፣ በእናትህ በቃ ቶሎ በልሽ። ዛሬ ምርጥ ሽሮ ነው ማበላሽ። ሄይ አንቺ ሳብስ ገብ ጀምሮ ካለሽ ምን ሆነሻል? ኤፍሬምን አገኘሁት። ኤፍሬምን አገኘሁት? የት አገኘሽው? ለመገረም ተዘጋጅ። የተከራየነው መኪና ሹፌር ማን ቢሆን ጥሩ ነው? ኤፍሬም እንዳቲ። ኦ ማይ ጋሽ። ቆይ ደራሲ ነው ምናምን ስትይኝ ነበር እንዴ? አይ ኖ፣ ግን ዘላለም ከሚባል ጓደኛው ጋር መኪና ገዝቶ በሹፌር ያሰሩ እንደነበር አውቃለሁ። ሜቢ አሁን ራሱ ድራይቭ ማድረግ ጀምሮ ይሆናል። እና ታዲያ ስታገኙ ምን ተሰማሽ? መቼም ከልብ ያፈቅረው እንደነበር፣ በዛ ላይ ጥሩ መጥፎ ቀን አብረን ማሳለፋችንን ባልክድ፣ ይሄን የሱ ነገር ካበቃ ግን 5 ዓመት ሆኖታል። እሷ በገጠመኙ ከመገረም ውጭ ምን ሊሰማኝ ይችላል? ሌስ ቼንጅ ሰብጀክት። ዲኮር የሚያደርጉ ከደወልሽላቸው ወሬ ማቀዝቀዝማ ትችይበታለሽ። እናት እንግርት እዚህ ነው ያለችው እያልክ ነው? በጣም የሚገርም አጋጣሚ እኮ ነው። እንደ ኤምባሲ ሹፌር ዩኒፎርም አሰፍተን እንግዶቻችንን መኪና እየከፈትን እናስገባለን እንዳላችሁት ከነ ዩኒፎርም እጅ ነስታ አስገባታል። ጭራሽ ሳልጠረጥር በጠራራ ፀሐይ ፍንጫዬን ተይዤ ልካ። መጠርጠርን የመሰለ ነገር እኮ የለም። ዘንድሮ እኮ የሚጠራጠር ሰው ነው የጠፋው። እኔ ራሴ ቅድም ድንገት ታይታ ለጠፋችሁ ፍየገላ ልቤንና ቀልቤን አስረክቤ ነው በለው። አንተም ተነክተሃል እንዴ? አሁን የምንሰራው ሮሚዮ እና ጁሊየት ቲያትር ላይ ሮሚዮ ድንገት ሳይጠራ ድንኳን ሰብሮ ካፔሎ ግቢ ገባና ፊት ለፊት ጁሊየትን ሲያያት የተሰማውን ስሜት ለውድ ወዳጁ ለፓሪስ እንዲህ ብሎ ነበር የተናገረው። በጣም ያስገርማል፣ ይደንቃል ወዳጄ፣ አልማዝ አገኘሁኝ ወርቅ ልሻ ሄጄ ነበር ያለው። ፍቅር እኮ ደስ የሚል ስሜት እኮ ነው። ቆይ ግን የዛሬውን ተራም ተሸፍንልኝ እኔ የሚቀጥለው በል እንደዚህ አይነት የልጅ ጨዋታ አይመጣም። ዛሬን መጋፈጥ ምናምን ብለን መሰለኝ ከህይወት ጋር ግብ ያዝ ነው። በዛ ላይ ታይተህ ስትጠፋ ለአንተ ያላት አመለካከት ጭራሽ ምን ሊሆን እንደሚችል አስብ። ፍሬንድ ስሜታዊ መሆን አዋጣ። አይ እውነቱን ነው። ማፈግፈግ ጀርባን ያስመታል ሲባል አልሰማም? ገና ለገና ተተኮሰ ተብሎ ዝናር መፍታት አያዋጣም።
እውነታውን አሜን ብለህ ተቀብለህ ፊት ለፊት መጋፈጥ ነው ያለብህ። ወይ መጋፈጥ ለተቀማጭ ሰማይ ቅርቡ ነው። የኔው አንጁሌ እፉዬ ገላዬን የወሰዳት ንፋስ መልሶ ሲያመጣት የወዳጄን ደሞ ንፋሱ ወሰዳት። እንዴት ነህ ኤፍሬም? ኤፍሬም ማለት እሱ ነው። ጌሪ ትባላለች፣ ጓደኛዬ ናት። ሰላም ኤፍሬም። ሰላም ነው። ጮኛዬ ነው። How you doing, Ephraim? አይ ቲንክ አሁንም ይወድሻል። ጭራሽ ያልጠበቀው መርዶ እኮ ነው ነበር። ኦ ማይ ጋድ ከምር አሳዘነኝ። ምን ታደርጊያለሽ? ለሁሉም ጊዜ ያለው ይላል አባዬ። በጊዜ መለወጥ ደግሞ የነገሮች መለወጥ ግድ ነው። እኔም ገርመኛው እንዴ ጸባይ መዳፍሽ መሀል ሆኖ ይዤዋለሁ የኔ ነው ስትይ እጅሽን ፈልቅቆ ካልወጣ የሚለው ወጣ ስትዩ ደግሞ እንደገና እጅሽ ፈልቆ አልገባው የሚለው ኦፍ ኮርስ ይሄማ አብዛኞቹ ወንዶች ባህሪ ነው። እየጣሉትን ሲያነሱባቸው ነው አይናቸው ማየት የሚጀምረው። አሁን ድረስ ሳስብ የሚያሳዝነኝ ጊዜን ካገኘው በኋላ ያንተ ውጭ መሄድ አለመፈለግ እሺ ይሁን። አትሊስት የቆየንበት 5 ዓመት ለፍቅር ጊዜ በቂ ነው። እንጋባና እዚሁ ለኔም ለቤተሰቦቼ የመቅረት ምክንያት ይሁነኝ ብሎ ፎቅ ሳልገነባ ጥሩ ቁብ ሳልገባ ምናምን እቺም አብዛኞቹ ወንዶች ትዳር ሲነሳ ማቀዝቀዣው ምክንያታቸው ናት። ወይ ጉድ! ፎቁ ቀርቶብኝ በደሳሳ ጎጆ አብሮ ብኖር ሀገሬ ላይ መሽጠላው ብለሽ ነው። ኧረ እሱ እንደው ቤተሰቦቹ ቤት ሰጥተው ከብር ጋር ነው መርቀ ያሸኙት እና ዘመንሽን ሁሉ እንዲሁ እንድባከኝ ነበር ፍላጎቱ። ምን አውቃለሁ ብቻ እኔ ትዳሪን ባል ነገር አይገባኝም ብሎ በደፈና ወሽመጤን በጠሰ። ጭራሽ የሚጀቅ ኤርፖርት ድረስ መጥቶ ቤን ያደርቀዋል ብዬ አይኔ ሲንከራተት ብቻ ሁሉም አለፈ። አሁን የምፈልገው ቆርቆሮ ብሎ የጣለው ጌጥ ሰው አንገት ላይ ሲያዩ ያኔ የተሰማኝ ቀዝቃዛ ስሜት በተራው ሲሰማው ማየት ነው። ደግሞ በእርግጠኝነት ለይቅርታ ሲንበረከክ ታይዋለሽ። ምን አውቃለሁ ጅብ ከሄዶ ሻጭ ሆነ ነገር። Hold on. Pull over. I'll come over. Is this some kind of kid? ምን ይፈልግ ማለት ምን ማለት አለው? ሀውቃም ሷል ታገባ መታ አንተ ድሮ ቦይፍሬንድ በሹፌር ሆነህ መለስ ይችላል። Don't bullshit me, man. ይሄ ምን የሚሉት አጋጣሚ ነው? ቆይ እኔ ስራዬን ለመስራት ብዬ በበትነኩት ቢዝነስ ካርድ መኪና እንፈልጋለን ብላችሁ ደወላችሁ። አጋጣሚ ሆነ። ኦኬ አጋጣሚ ብለን ነው ያዘው። I hope የተዘጋ ፋይል ከፍተህ ሰርጋችንን ማስበጠብጥ ተስፋ አደርጋለሁ። This is something serious. አገኘኝ? አግኝቻለሁ። Good. ትናንትና ለባብሽ ያረስኩት ዛሬ ባረሟጥ በትናንት ማንነት የምቃዥ ህልመኛ
በእናቴ መስፈሪያ የሔዋንን ዘር የምሰፍር የትላንት ምርኮኛ የእናቱ ልጅ መጀመሪያ አንቺን ሳገኝ ተደስቼ የዘራውን ያጨደ ሰነፍ ገበሬ እኔ ልቤን ሰጠሁሽ ተዝናንቼ እዚሁ እንዲያደርሽ ነው ምንድን ነው የምትሾውለው? ትንግር ስጠራኝ ስፈልጋት ህልም አይሉ ቅዠት አልፋታ ብሎኛል። አንተና አለም ደግሞ መቼ ነው የምትፋቱት? ምናልባት መተኛ ያሳቀው ይላል። ከትንግርት ጋር ከከተማ ወጣችሁ ደውለህ ስገለበጥ አየሁ ምናምን ብለህ በነጋታው ከባድ አደጋ የደረሰባችሁ ይገርም ተፈጥሮ እኮ ነው ያለሽ። ይፏ እኔ በተለይ ሄጄ ሾፌሩ ሲቆልፍ ስጠኝ፣ አንተም ግባና አረፍ በል። ችግር የለውም፣ እኔ ራሴ እሄዳለሁ። ምን ተባብለን ነበር ማታ? ሳይዘጋጁ ሪንግ ውስጥ መግባት ትርፉ በዘረራ ለመሸነፍ ነው። ስለዚህ በለጊዜው እኔ ልተካህና ሜዳዎች ከገፉ በኋላ ለመሸነፍ ነው የሚሉት ቀልድ የማይገባኝ። ዘንድሮ የመጣ ይምጣ እንጂ ስላለፈው ይቅርታውን ሳላገኝማ አንላቀቅም። ዘመኔን ሙሉ ከመብሰልሰል ይሻላል። እርግጠኛ ነህ? እርግጠኛ መሆኔን እንኳን እርግጠኛ አይደለሁም እንጂ እርግጠኛ ነኝ። Now it's your turn. Listen. ያ መሀል ላይ የምታየው ፒን ማለት ነው። የሆነ ሴት ለአንተ የተፈጠረች ከእሷ ውጭ ህይወት የሌለ you don't have a life without her ካለሷ ምንም ህይወት የለም። እሷ ለአንተ ብቻ እንደተፈጠረ አድርገህ አስበው። ይገርም your destiny አንተ ዕጣ ፈንታ የሆነች ማለት ነው። ያንን አነጣጥረህ መታ ማለት የሴት ልጅ አገኘ ነው ማለት ነው። አገኘ listen ሌላ አንድ ነገር ጨምር። ቦሊንግ በራስ ሜዳ እንጂ በሰው ሜዳ መጫወት አደጋለሁ። አገኘኝ አግኝቻለሁ። ቀለዱ አይደለም። ማይ ፍሬንድ ተረጋግተህ አውራ ነው። እንዴት ነው የምረጋጋው? ንገር። ሙሽሪት አንዴ ሚዜ ልብስ፣ አንዴ አበባ፣ አንዴ ምን ገሌ ምናምን አንዬ ቤቢዬ ስትለው አለች። እሱ ደግሞ በተራው ቦሊንግ እንጫወት ብሎ በነገር ሲጠቀጥቀኝዋል። መጀመሪያ ምን እርግጠኛ ነው ብዬ ነው እና እኔ በእርግጠኝነት ስራዬን ለመስራት እንጂ ከነሱ ጋር ለመዝናናት ነው የሄድኩት። እኔ የተፈጠረውን ነገር ስሰማ እንደዚህ አይነት የስሜት አጣብቂኝ ውስጥ እንደምትገባ ገምቼ ነበር። ለማንኛውም ይሄ ሴቶች የእኛንም ህመም ቅመሰው አለንጋ ነው። አይዞህ ወዳጅ አይዞህ። አንተ ራሱ በትክክል ምን እንደምትፈልግ ግን ግልጽ አልሆነልኝም።
ማሪው ለኔ ለቆ ለምስል በዚህ አጋጣሚ ሰማኝ የነበረው ይቅርታ ሳላገኝ እንደብኝ ደግሞ የሳቅንና አምሽ ብሎ የኮሜዲ ትኬት ያስታቀፈኛል። ይሄ ልክ አሪፍ ግብዣ ነው። ምን ችግር አለው? ሄደን እንስቅላቸዋለን። ይራሱ የምሬን ከሳኩ ስንት ጊዜ እስታዘን ወዳጅ 2 ቢራ አይዞህ ወዳጅ አሁን በዘና በል እባክህ። The comedian was nice. He was good. But I like it. You know, መጨረሻ ያወራው ወሬ ነው was funny. የድሮ ሚስት ከወለደች በኋላ የምትቀባው ቪክስ ነበር ባሏን የምትጠይቀው። የአሁን ሚስት ከወለደች በኋላ ባሏን የምትጠይቀው ምንድነው ተቃለ ቪትስ መኪና ነው። ቪትስ እና ቪክስ ወደ ያዛት። አይ ግን በጣም ደስ ይላል። አንዳንዴ ምንድነው ይሄ መረር ያለውን የህይወት ሁኔታ እኮ እንደዚህ በቀልድ አዋስተው ሲያቀርቡት በጣም ይጣፍጣል። ያ በትክክል እኔ ለምሳሌ የትዳር አማራጭ በአጋጣሚ ሊገኝ እንደሚችል ያለው ተስማምቶኝ። እውነቱን ነው። በተለያየ መንገድ የመቀራረብ አጋጣሚ ቢፈጠር ዋናው ነገር አብሮ ሲኖሩ አንዱ ያንዱ ፍላጎት መጠበቁ ላይ ነው። ለምሳሌ ህልመኛ ሳይሆን ጠንካራ ወንድ ቢሆን የምጠላውን የምወደው ነገር ለኢትዮጵያ አውቅ ትዳር ትልቅ እርምጃ መሆኑን አውቆ ለመሸከም ወገቤን የማይል ቢሆን የሰው ብድር አይውላ ያደሩ ብላይሁን ትላንት እኔ ላይ የምትጠየፈውን ዛሬ እንዴት አጠነችው? ምን አፋለኝና ምን ልበል? ቄሱም ዝም መጽሐፉም ዝም። What do you think, Efren? ያው ሁላችንም ያስተዳደጋችን ውጤት እንደመሆናችን መጠን ትዳርም ይሁን ህይወት ያደግንበት ማህበረሰብና ቤተሰብ መታየት ያለበት ይመስለኛል። ልክ ነው። እኔ ለምሳሌ ብዙ ጊዜ ገበታ ላይ እናቴ የመጀመሪያውን ጉርሻ ለአባቴ ስታጎርሰው እያየሁ ነው ያደግኩትና የትዳር ምርጫዬ የመጀመሪያውን ጉርሻ የምታጎርሰኝ ሴት ብትሆን በጣም ደስ ይለኛል። ሪሊ ዋው ደስ ይላል። ኤኒዌይስ ሁላችሁም እንደኔ ራሳችሁን ጥሩ የትዳር አጋር እንድታገኙ እመኝላችኋለሁ። ነገ ዊጎና ወይ 400 ኪሎ ሜትር ከአዲስ አበባ እንወጣ ነው። እኔ ግን ለምን ከጄሪ ጋር ትሄዱ? እኔ እዚህ ያለውን የሰርጉን ጉዳይ ልጨርስ። እዛ ቤድም ልቤን ጥለጠላል። First he said that ከተማ መውጣት ፈልጋለሁ ብለሽ ነበር። ነገ ወይ ከነገ ወዲያ ወጣ ብዬ እመለሳለሁ ስራዬን ስጨርስ። Sure. Don't worry. አንተ ብቻ ለሙሽሪት ቶሎ ነው አላት። ደስ ከሆነ Ephraim he'll drive you out. እሱ ይዞሽ ደርሶ ይመለሳል። ዛሬ ምሽት let's have fun, let's have cheers, let's get it, let's do it. Cheers, 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 cheers. ሲጋራ ካስፈለገሽ? ኖ ቴንክ ዩ። ምን ነው ማለት? አይ መገረምና ፈገግታ ገርሞኝ ነው። እኔንስ ገርሞኝ ቢሆን ምን ነው የሚገርመው? ያው የድሮ ጸባችን አንዱ ሲጋራ አቁም አታቁም ተደብቃ ጭስክ ምናምን እንዳልነበር እና ዛሬ እኔ ማጨስ ገረመ? እንደዛ ነገር ነገሮች ይለዋወጣሉ በሚል ያዘው። ይልቁንስ ከዛሬ ነገ አቆማለሁ እንዳላልክ እስከ ዛሬ ድረስ አቆምኩ እኮ። ከመቼ ጀምሮ? ከትላንት ማታ ጀምሮ። እና ፓኮ ሙሉ ሲጋራ ይዞ መዞርና መጣው። ላንቺ ካስፈለገሽ? ለጊዜው ያስፈልገኝ። ፕሊስ አንዴ አቁመው።
አያስፈልገኝም ስትይ እኮ ነው። ኖ ለዛ አይደለም። ይሄው አርካት እዚህ ላይ እንዴ? አስታወስኩት። የዛሬ 7 ዓመት በዚህ መኪና እዚህ ቦታ ላይ ተገልብጠን ያ ወጣት ልጅ ደርሶ ወዳታ ባናገኝ እኮ ደማችን ፈሶን ሞት ነበር። አይ ነው ከባድ አደጋ እኮ ነው የደረሰብን። ማን ነበር ስሙን ያለው? አለማየሁ መሰለኝ። ልክ ነህ። ፈጣሪ ውለታውን ይክፈለው። ይቅርታ ምናልባት ታውቁት ከሆነ እዚህ አካባቢ ኖር አለማየሁ የሚባል ጠይም ልጅ። አዎ በደንብ ነው የሚያውቀው። አለማየሁ ረቡማ ስሪትም በከማለ እኛም ለሱ ዘርጋ አይደለም እንደምንገዘግዘው። አመሰግናለሁ። ገለቶማ ደህና ደሩ። እሺ እዛ ጫብላ ቤት ምን ያለ ይመስላል? ፍቅር ነገን አብሮ የማሸነፍ ተስፋ ከወርቅ አልማዝ የማይወዳደር የተባረከ ህይወት ፍሬ አውቃለሁ። ብታውቅማ ኖሮ ለነገሩ አወቅ ካላወቅ ይዳዝማት። ነገ በጧት ወደ አዲስ አበባ መሄድ ፈልጋለሁ። ዛሬ ላይ መራራውን እውነት አፍንጫዬን ይዞ ይጋተኝም በያኔ ማንነቴ ልኬት ትክክል ያልኩት በህይወት መስቀለኛ መንገድ ላይ ለምን እርግቤን እንድትበር ፈቀድኩኝ? ለምን እርግቤን ከእጅ ለቀቅኳት? ለምን እየወደድኳት ተለየሁ? ለምን? መታፈሪያ ፍሬው ኃይሉ አፈር እያነሳ ስጋ በሚል የግጥም መድብሉ ላይ ሲዋደዱ መለያየትን ሲገልጸው ምን ይላል መሰለ? ሲዋደዱ መለያየት አንዳች የደስ እኮ አለበት፣ ሲሆን ደግሞ ለመገናኘት በተስፋ በትልቅ ተስፋ መዋኘት፣ በትካዜ ሽሩሩ በናፍቆት ሰቀቀን መሞርሞሩ፣ እናም በህልም ሊወያዩ ሊተያዩ ይህን ሁሉ ሲያስቡት ሲዋደዱ መለያየት አንዳች የደስ እኮ አለበት። መለያየት ለመገናኘት ከሆነ ጥሩ ነው። ያ
ደውሎ ነበር ዛሬ ከሊኮ ስለኔ አታስበው አም ፋይን ጄሪ ደግሞ አም ፋይን አልኩሽ እኮ ውዱ ባሌን ሰላም በይልኝ ሆልድ ኦን አይ አራ አሁን ሁሉም ነገር ይጨርሳል እንዴ ጄሪ ደግሞ አም ፋይን አልኩሽ እኮ እና ምን ያልክ ነው ኤግዛክትሊ አይ ኖ ሰውየው ማክፍል ሀገር እንዳለ ደፋር ነው እባክህ ከዛች ተከትለኝ የመጣው ትዳይ ለመፋታት ነው እንዴ እሺ ሆቴል ሩም ነምበር በቃሽ ቻው ባይ ትንግርት ግን ይህን ያህል ተቀይራለች ማለት ነው? ታዲያ ለምንድን ነው ሮቤል የምታደርገው? እኔ ምን አውቃለሁ? ግራ እኮ ነው ያጋባች። ማቃት ትንግርት ቀርታ ጭራሽ ላይ ነው እንኳን የምትጸየፈውን ሲጋራ። ለነገሩ ምን የዲያስፖራው ህይወት እኮ ከኛ ጋር የባሰ አክሮባት ይበዛበት የለ ወረቀት ለምናምን ብለዋል። እኔ 30-40 ዓመት የሚበልጣቸውን ሽማግሌ ከነ ከዘራው ድንገት የሚያገቡ ትንግርትን ታውቃት? ለማንም ለምንም ብላ በፍቅር ህይወቷ የማትደራደር ታማኝ ሴት ነበረች። በዛ ላይ ወረቀቷን ይዛ ነው ከዚህ ወጣችው። ትንግርትማ እንደዚህ ልትሆን አትችልም። እንደዚህ ማንነቷን ያስጣላትን ባዶነት ውስጥ የዘፈቃትን እውነት ሳላቅማ አትሄድም። ለማንኛውም ተረጋጋ እስቲ። ሄሎ እሺ መጣ ቴጌ ናቸው። ተጣሩ ቴጌ አቤት በላሽ ገበገባ ተከራከረ። እሺ መጣ እሺ እሺ እኮ አጀባ ዛሬ ደግሞ በራይ ከፈተም እንዴ
ደህና እደሪ። ደህና እደር። ሰላም ሰላም፣ በጣም ሰላም፣ በጣም ሰላም። ስማ ኤፍሬም፣ ሁሌም ኤፍሬም ቀሽም በላት። ማመኔ አንቺ ማመኔ ውቱኛልን አንቺ ማመኔ ጉቶኛል። እንዴት ዘጋለኝ? ቴንክ ዩ። ትንግርት ግን ምን እየሆንሽ ነው ያለሽው? ማለት እየሆንሽ እያደረግሽ ያለሽው ነገር ፍጹም ግራ የሚያጋባ ጭራሽ ድሮ ማውቃት ትንግርት አልመስልሽ ብለሽ ድሮ ሳቀኝ እንዴት ነበርኩ? ምን ለማለት እንደፈለኩማ ገብቶሻል። ሶሪ የምትለው አልገባኝም። ለማንኛውም ያልሆንሽውን በመሆን የማያምርብሽና ያልተፈጠርሽበት ቆይ አንተን እንጀጅ ለማድረግ የሚያምርብኝ እኔ ምን ቢል መታዘብ ራስን በምስሌት እያሰብክ ነው። የወደድኩትን የመረጡትን ማድረግ መሆን የኔ ምርጫ መሰለኝ። ኦኬ ሶሪ። ሹፌርሽ መሆኔን ረስቼው በማያገባኝ ገባው መሰለኝ። ለማንኛውም በቀሩት ጥቂት ቀናት በማያገባው የማይገባ ሌላ ሹፌር ተካልሻለሁ። እኔም ከህይወትሽም ከስራዬ ትንሽ ገለል በልልሽ። መልካም ህይወት። ማታም በመጠጥ ቅድም ስሜታውኝ ስላስከፋው ይቅርታ። የሆነ ቦታ ቁጭ ለማውራት እንችላለን? ጨዋታ ዳር ዳር ልበልልሽ ላንሳልሽ ጨዋታ ዳር ዳር ልበልልሽ የትዝታን ዋው በጣም ደስ የሚል ቡና ያመጣኝ። በ5 ዓመት ውስጥ ምን ሰራሽ? ማለት ተማርሽ? ያው ስደት ላይ ስኖር መስራት ግዴታ ነው። በመሀል ለምን ኢንቴሪየር ዲዛይን ተማርኩኝ። በሙያው ተቀጥሮ የመሆን የራሴን ስራ መስራት አልቻልኩም። ሆፕ ወደፊት ሀገሬ ላይ እሰራበታለሁ። ኦ ጠቅልሽ ወደ ሀገርሽ መግባት ታስቢያለሽ ማለት ነው? ኦፍ ኮርስ። ዘመኔን ሁሉ እዛ በረዶ ላይ መኮራመት አልፈልግም። እንደውም በዚሁ ብቀር ደስ ይለኛል።
እድሜን ዘርተው አልማዝ ቢታጨድ እንኳን ፌር አይደለም። አንተ ጋርስ ምን አዲስ ነገር አለ? ማስተርሱን ቀጠልክ? አይ በተማሩበት ሙያ ካልሰሩበት ያው መደራረብ ዋጋ የለውም ብዬ ትቼዋለሁ። ድርሰቱ የሚጻፍ ታሪክ ጠፋ መሰለኝ። ከሱ ጋር አብሮ ከጠፋ ቆየ። አሁን ግን የሆነች ትንሽ ነገር መሞነጫጫር ጀምሬያለሁ። የቤቱ ንጽህና ሴት የያዘችው ነው የሚመስለው። የማናት ፍቅረኛ ናት? እባክህ እንዴት ሰው ያደረገቻችሁ? ለጊዜው ፍቅረኛ አድርገን ያዝነው ጥበብን ብቻ። ደስ ይላል። ህልመኛ አይ ቲንክ ራስን ስቶሪ ነው እየጻፍክ ያለው። እንደዛ ነገር እሺ። ጥበብ እንዴት ነው? አሪፍ ነው። አሁንም ታለማለህ ማለት ነው? እንደዛ ነገር። አጋጣሚ ባዶ ቤት ነው የመጣሽው። ወጣ ቢሆን የሚጠጣ ነገር ኖ ችግር የለም። ግብዣውማ እኔ ቤት ነው። ቤት እንሂድ ስላልከኝ ነው የመጣሁት። ሌላ ስንት እዚህ ላይ ሌላ አሁን ቅድም ቡና ጋብዘሽ መልስ ይመለስልሽ ምንድን ነው ያደረግሽው? ምን አደረኩ? ሲባስቀመጥኩና መልሴን ወሰድኩኝ። ሌላ ምን አደረኩ? መልሱ ላይ ያሉትን አዳዲስ ብሮች መርጠሽ አስተካክለሽ ዋሌትሽ ውስጥ ከተትሽ። ያ ልክ ነህ። ኦ ማይ ጋድ አንተ ምንም አትረሳም። አዳዲስ ብር የማስቀመጥ ልምዴማ አሁንም አልተወኝም። ድሮም ከፍዬ እኮ መልሱ ላይ አዳዲስ ብር ካለ ጥርግ አድርገሽ ወስደሽ ስንት ኪስ የምቻ አስመትተሻል። ሶሪ ልምድ ሆኖብኝ እኮ ነው። ሌላ እስከድሮ ምን ትዝ ይላል? ሌላ ልክ እንደዚህ መዳፍሽን ሲበላሽ አሁን እንዳደረግሽው አከካ አድርገሽ ያልታሰበ ሲሳይ ነው ብለሽ ስለምታስቢ መዳፍሽን ስመሽ ልክ እንደ ጸጉርሽ ብዛት በረከቱን እንዲያበዛልሽ ጸጉርሽ ላይ አሸት አድርገሽ የበረከት ተካፋይ እንድትሆን መዳፍን በመዳፍ ያሸለና ላንተም እንዲበዛል። ልጆች ሆነን ሱቅ ስትላኪ ከኋላ መከተልሽ ከከተማ ወጥተን መኪና ላይ ቁጭ ብለን ፀሐይ ስትጠልቅ የምናይበት ደሞ አንድ ያናድጄሽ ስከተልሽ መንገድ ስዘጋብሽ ገፍተሽ ቦይ ውስጥ የከተትሽ አሁን ትዝ አለኝ። ደስተኛ ነሽ? ደስታ? አዎ ደስተኛ ነኝ። ማለቴ በአጠቃላይ አሁን አዲስ በምትገቢበት ህይወት ያ ህይወት እኮ አጭር ናት። ደግሞ ሴትኛዋ ሴት ናት በዚህ እድሜዋ ስታገባ ደስ የማይላት? ሮቤልን ወደሽው ነው የምታገቢው? What's up? Hi guys. What's up? What's going on, fella?
የት ነው ያለነው? የት እንዳደርኩ እንኳን አታውቅም። ቤት እንዳልሆነ እርግጠኛ ነኝ። እንደ ትግርት ገዝታ ውስጥ ነው ያለነው። ጭራሽ ባላንጣ ቤት አደራረፍከው። እኔ ምን ላድርግ? ማታ እነሱን ለመሸኘት ከመጣም በኋላ ትንግርት ነች እንደዚህ ሰክራት ነዳም ብላ በግድ ያሳደረች። እኔ የምልህ ዲያስፖራው የመሬት ኢንቨስትመንት ፈቃድ አገኘና በሰላም አርፌ ካለሁበት ቤት አስወጥቶ እኔን ማንበዛበዝ ትክክል ነበር? እና የደስደስ ሴሌብሬት እናደርጋለን። ብቻዬን ከመፋጠጥ ብዬ ነው የጠራው። ፒስ አሁን የሚጠጣ ምን ላምጣልህ? መቼም ይሄን የመሰለ ቤት ፍሪጅ ያጣል። ውሃ እሺ hold on. አንዴ ሰርጋችን ደርሷል። alright what happened in there ምንም ማለት አይደለም። please brother listen ይሄ በእኔና ባንተ መሀል ይቀር። አገኘኝ አላገኘው ምንድነው ዛሬ በጧት ፉጨት ያለ? በሰላም ነው? ይልቅና ቡቴ ጋር አድርሰኛል። ይህ በትክክል ያስዋጫል። ያልጠረጠረ ተመነጠረ። ቆይ ፍሬም ሲሰማ ምን አለ? ማከን ያልነገርኩትም ገና ለምን ዲያስፖራው ሰርጌን እንዳታበላሽ ብሎ ለምን? ይኸውልህ ጦርነቱ የኔና ያንተ አይደለም። ካንተ የሚጠበቅብህ ያየኸውን ነገር ሳትቀንስ ሳትጨምር እንደ ጎበዝ ጋዜጠኛ መዘገብ ብቻ ነው። እንዴት ነህ? ሰላም ነው? አይገርምም? ጠዋት ጀምሬ ሳስብ ነበር። እንኳንም አገኘሁህ። በሰላም ነው? አዎ ማለቴ እኔ እናንተ ሰዓት ካለክ ተገናኝተን ከስቴጅ ውጪ ልምምድ እንድናደርግ ነበረ። ሰዓቱ አጭር ነው ብዬ። ጥሩ ሀሳብ ነው። ይቻላል። በቃ እንደውል። እሺ እንዴ መስኪ እኔ ምሳብ አሁን በልቼ ነው የመጣሁት። ነይ ቢባክ በልቻለሁ። ቴንክ ዩ። መልካም ቀን። እሺ መልካም ቀን። ማናት ባል? አሁን የምንሰራው ሮሜዮ እና ጁሊየት ቲያትር ላይ ጁሊየት ነው የምንሰራው። እሱ ነው። ቆይ ደውልልኝ። ምን እየሆንክ ነው እንዴ? የጨዋታው አሰላለፍ እንደተቀየረ ልንገርህ እንጂ ምን እየሆንክ ነው? እኔ እዚህ የመጣሁት እኮ እንድንነጋገርበት ብዬ ነው። ወዳጄ ተነጋገርን እኮ። ያልነገርከኝ ነገር አለ? እሺ እኔ እደውልለታለሁ። What do you think? Yeah. Arif. Okay. This one? Arif. Oh. Yo! What's up? Yeah, I'm very fine. Samay. I want to go to believe shopping like what happened. ፈልጌ ነበር። ሰላም አዎ የሆነ እንድናወራ ማለት ነው። በቃ እንጨርስና ለብቻችን እናወራ። What? ምን ማለትህ ነው? ከአንድ ሳምንት በፊት አይደለም እንደ ነገርኩ? ቡክ አድርጉ ብዬ ነገርኳችሁ አይደል እንዴ? You know what you do? ምን እንዳደረግ ይታወቃል? You ruined the whole thing እኮ። አሁን ሰርግ ያለ ሚዜ እንዴት ነው የማደርገው? What am I going to do? My God. I'll figure it out something. I'll figure it out. My God. ሰላም አይደል እንዴ? ምን ተፈጠረ? በቃ ሚዜ የለኝም። ሚዜ ከለ መምጣት አንችልም። ወደ አዲስ አበባ የሚመጣ ትኬት ፕሌን ሙሉ ነው እኮ ነው የሚሉኝ።
ታዲያ ምንድን ያለው መፍትሄ? ምንድን ነው የሚሻለው? I don't know. ምን እንደማደርግ አላውቅም። I don't have a family. ቤተሰብ ጓደኛ የለኝ። ምን እንደማደርግ ነው ግራ ይገባኝ። Guys, ለምን ሚዜ አትሆኑኝም? ማኛ? Yeah. Why not? ደስ ይለን ነበር ግን ምን? Is it about it? No. እንዴ እሱ እናንተ አትገዙም። I'll buy. It's so good here. We have all the suits in here. Come on, guys. Look. እንደውም ከእናንተ ከለር ጋር this or this. Is it? We'll buy. Thank you. You saved my life. Thank you. ምንድነው? ለኔ ነው ይዛችሁልኝ የመጣችሁት? ቆይ እዛ ሰለጠንን የሚሉት ሀገር የሰውን ፈቃደኝነት መጠየቅ ነውር ነው እንዴ? ገና ለገና ሚዜዎቹ ፍላይት አተው ቀሩና እኛም በድርቅና ሚዜ ያደርገናል። ትንግርት ብትሰማ ምን ይሰማታል? ንቀት ነው ይመስል። ቆይ እንጂ እኔንም አውቶቡስ ላይ ያሳፍሩኝ እንጂ ማን አስገድዶ ሚዜ ያደረጋችሁ? ሮቤል ተብዬው ዲያስፖራ ነው። አረፍ። እኔ የምለው ቆይ ይሄ የሆነው ቅሌቱን ከመስማቱ በፊት ነው ወይስ ከሰማ በኋላ? የምን ቅሌት ነው የሚያወራው? ይሄኔ ነው መሸሻ ፊት አውራሪ መሸሻ። ዳንተ አልነገርከውም እንዴ? ቅድም ልነግርህ ነበር አመጣጤ፣ ግን ገና ከመግባቴ ሚዜ ምናምን ብሎ። ቆይ ምንድነው የተፈጠረው? ለምን ደሞ አትነግረኝ? ጠዋት በኋላ አመጣልህ አልወጣው? አጅሬ ዲያስፖራ ሚዜዋን እዚህ ላይ ዱቅ አድርጎ ፍሬንች ማለት በቃ ፍቅር ሲያጎርሳት እሷን ፍቅር ስታጎርሰው ሮቤልና ጄሪ things that you can't undo. If I had my way, I'd never get over you. Today's the day. I pray that we'd make it through. Thank you. Bye. I think that's it. የቀረውን ክፍያ ሮቤል ይሰጣል። ደህና ደር። ትንግርት ሚዜ መሆን ያጋጣሚ ኦኬ ይገባኛል። በቀሩት ሚዜዎች ምትክ እንደውም ከሁለት አይቆጠርልሃል። ሚዜ ለመሆን እንኳን ፍላጎቴን ለመጠየቅ እድል እንዳልተሰጠኝ በፈጠረች ደረጃ። ቆይ ተረዳው ምንድነው ጥቅሙ? እስኪ አንተ ራስህ መጀመሪያ አስረዳኝ። እንዴ በህይወት ሁሌ ምርጫ ይቀርብልሃል። የሙሽራ ልብስ አውልቆ የሚዜ ልብስ መልበስ ደግሞ የምርጫ ጉዳይ መሰለኝ። ደህና ደር። የታፈነ የሲቃ ድምጽ ስሰማ አባባ መሬት ላይ ተቀምጦ መርዶ እንደሰማ ሰው ስቅስቅ ብሎ እያለቀሰ ነበር። መሬት ተጨማዶ የተጣለውን ደብዳቤ አቃንቼ ማንበብ ጀመርኩ። የማየ ጽሑፍ ነበር። ሲጀምር ይቅርታን ይለምንና እናም ይላል መጨረሻው ላይ ሲደርስ እናም ምን ያግብቻለሁ አንተም የራስህን። የአባባ እምባ በጉርምስና እሳትነቴ ላይ የተርከፈከፈ ቤንዚን ሆነብኝ። በገንኩ፣ ነደድኩ። የአባቴ ሽሽቅ ለቅሶ ከጆሮዬ፣ የእናቴ ክህደት ከአይምሮዬ። ቆይ እንዴት አድርጌ ልፋቅ? ትዳርን ለምን እንደምፈራ እሷ መች ገባት? ይቺን ውብ አበባ ፍቅር አሳማሪ ውሏን እማትረሳ ቃል ኪዳን አክባሪ ይኸውልህ
ይኸውልኝ ከወዳጅ ከሰው ተለይታ የኔ ወደ ባሻ ብቻዋን ተኝታ ይቅር ደህና ሰንብት ዓለም ከነቂሙ እዚህ እኔና አንቺ እስከ ዘላለሙ መቃብር ሆኖልን የጸጥታ ገዳም ዛሬ ጀምሮ እንኑር በሰላም ከሚወዱት ጋራ እንዲህ ጎን ለጎን ምንኛ መልካም ነው አፈር ትቢያ መሆን። ደግሞ ይሄን ኩባያ እዚህ ምን አመጣው? ምን አግኝቶ ይሄን ሮሚዮ የጠጣው? አሁን ገና ገባኝ። አይኔ ተከፈተ። መርዝ ጠጥቶ ነው ሮሚዮ የሞተ። አወይ ሮሚዮ የኔ ወደ ባሽ እኔ አንተን ስፈልግ አንተን ስት ብቻ እኔ ዳር ሰው ቀርቶኛል ሳት የጭንቅ ወዳጅህን እኔን ሳታስቀጥ አንተ ቢት ስስታ ንፉግ መኮንኔ ጨልጠ ጠጣኸው ሳታስተርፍለኝ ቆይ እንደረስኩብህ በበርሬ እንዳሞራ ይኸው መምጣቴ ነው። እኔም ካንተ ጋር አልሰራህበትምና አንተው ባለቤቱ እስቲ ልታቀፈው ይግባ ከስለቱ እንጀቴም ለጩቤው ይሁን ላፎቱ። God damn, this is a great view. I'm going to go What's up, Addis? Man, it's amazing. I like it. Wow. Well, gonna go voila. Wife, new life. Anyways, thank you for everything. Okay, thank you for everything. Hey, Kirayo Bruno. I really appreciate it. Thank you for everything, alright, bro? Thank you. Whoa.
አንድ ጋር ማርሽ ነው ያስገባው መሰለኝ። አውቃለሁ። አዶን ጌቹ አልገባኝ። ከጄሪ ጋር የነበራችሁን ሁሉ ነገር ሰምቼ hold up brother. That's not what you think. አንተ ዝም በል አንዲት ቃል ተነፍሳለሁ ብትል እዚህ ገደል ውስጥ ሁለታችንም ጨምሬ ሰርግን ለቅሶ ነው ማረግ። አንተ ድሉን አግኝተህ የምትቀልድበት ህይወት በአንድ ወቅት ለኔ ከእጅ ያመለጠ እንቁ ነበር። ይኸውልህ ከዚህ በኋላ በትንግርት ህይወት እቀልዳለሁ ብትል የገባህበት ገብቼ እንደ ዶሮ አንገትህን ጥልዤ ነው የምጥል። አታስረዳኝ። አታስረዳኝ። Hold up. Listen. I no more. I got you. I swear I got you. I got you. Just let's go, man. Just let's go, man. Drive. Just let's go, man. I won't do that. I swear. I won't do that. Just let's go. Let's go. ያረጀ የተጎሳቆለ ሻንጣ ከሳሎን ወለል ላይ አይቼ ቀና ስል እማና አባባ ተቃቅፈው እሱ የሷን እሷ የሱን እንባ ከጉንጫቸው ላይ ሲጠርጉ ሳይ ያየሁትን ለማመን ከራሴ ጋር ትግል ገባ። የአባባን እጆች ላይ ይቅርታ ተዘርግተው የኔ እጆች ግን እናት ከልጇ ለተራበችው ይቅርታ ተሰበሰቡ። ሮሚዮ ምን ሆኖ ሳይተኛ አደረ፣ አለመተኛቱን አይኑ መሰከረ አሉ አባሮራ። የሮሚዮ አይኖች በጠዋት ቀላልተውና ፈዘው ቢያቸው። እነዚህ ሁሉ መጽሐፎች አንብበህ ስለ ህይወት ዕጣ ፈንታ የገባህን እስቲ ንገረኝ። ምንም እውቀት እኮ ከቃላት የዘለለ ፋይዳ የሚኖረው በዕለት ተዕለት ህይወት ምርኮስ ካደረገው ብቻ ይመስለኛል። ነገም ሌላ ቀን ነው የሚል እልፍ መጽሐፍ አንብበህ ስለ ነገ ማለም ከተሳለ ምን ዋጋ አለው? ምንም። ሰለችኝ። እንኳን ነገር ላለም ዛሬንም በቅጡ መኖሬን እንጃ። አላርል በቃ ይሄ ዝም ብለህ ወራጅ ወንዝ ውስጥ ያለ ጥያቄ የመፍሰስ አይነት ስሜት። ትላንት፣ ዛሬ፣ ነገ የሚለው የህይወት ቀመርስ እኔ እንጃ። እኔ የሆነ ትላንት እንዳለፈ ዛሬን በትላንት ዝታ ውስጥ እየኖርኩኝ እንደሆነ ነው የማውቀው። ስለ ነገ እኔ እንጃ። ዕጣ ፈንታዬን ለመወሰን መስቀለኛ መንገድ ላይ ቆምኩ መሰለኝ። የህይወት ዕጣ ፈንታን መወሰን የሚችሉ እንደ ግንብ ከፊት የቆሙ ጉልበታም መሳይ እውነቶች ሲገጥሙስ? በቃ ግንቡን አፈራርሰህ ከህይወት ጋር ፊት ለፊት ሙግት መያዝ፣ አለበለዚያ ግን ግንቡን አንጋጠህ ያየህ መራራውነት መጋት። ሌላው ቢቀር ይቅርታዋን እንኳን ሳላገኝ በጥፋተኝነት ጸጸት ግንብ ውስጥ እስረኛ አድርጋኝ ፍቅር ሊሞት ሲያጣጥር ሳያሳዝነኝ። ፍቅር ሊሞት ሲያጣጥር ፍቅር ይሞታል እንዴ? ፍቅርማ አይሞትም። በጣሊያኗ ቬሮና ከተማ ሮሚዮና ጁሊየት ስለ ፍቅር ሞቱ እንጂ ፍቅር ሞተ እንዴ? አልሞተም። አየህ፣ ካፔሎና የካፔሎ ሚስት የጁሊየትን ዕጣ ፈንታ ከሮሚዮ ሊለዩ ላይታች ሲሉ፣ ጁሊየት ግን የመጣው ቢመጣ መቼም ቢሆን ደግሞ ፍጹም አላገባም ፋሪስን ፈጽሞ ነው ያለችው። ጁሊየት ሆዷን በሰይፍ የወጋችው ለሚሞት ፍቅር ነው እንዴ? አይደለም። ሮሚዮ የመርዙን ዋንጫ ለቅልቆ የጠጣው ለሚሞት ፍቅር ነው እንዴ? አይደለም። ቀጣይነት ላለው ፍቅር ነው እንጂ። አንተም ነገን በፍቅር መኖር ካሰብክ እሷን በህይወት ካለችልህ ጨለማ ውስጥ ቁጭ በል በሚባክን ጊዜ የዘመን ጸጸትን አትሸምት። አሁኑኑ ሂድና ዕጣ ፈንታን በራስህ ላይ ራስህ ወስን። እንዳይሞትም እንዴት ነው የሞተው ፍቅር? ነገም ሌላ ቀን
በዛበት ምነው መብቀልሽ ከትልቁ ዛፍ ላይ ወጥተሽ ተጠምጥመሽ ልመገብ አልቻልኩም ከጣፋጩ ፍሬሽ ዋርካው ተገን ሆኖሽ ለሐሩሩ ጥላ ሲያዩት ያስጎመጃል የፍሬሽ ዘለላ። በሰላም ነው? ብርድ ላይ እኮ ነው የቆምነው እንደምትነግረኝ። ይቅር በይ። ለመኖሬ ምክንያት እንዲኖረኝ ይቅር በይ። አንቺም ባለፈው ቁጭት አዲሱን ህይወት አትጀምሪ። ላለፈው ብኩን ሰው በቃ በይቅርታ ፍቺው። ይገርማል። ባለቀ ሰዓት እንኳን ዘገይም ትመጣለህ። አይኔ ውጭ እንደተንገራተተ ምን ያዘራው ገፍተኝ ከብዙ ዘመናት በኋላ ዛሬ መጥቼ ነበረ። ለጥቂት በረርሽብኝ እንጂ። ውሸታም! ትንግርት ትሙት በስም ያትማል። ውሸታም! ይህን ቀለበት አስታውሽ? ፒያሳ ያክስትሽ ልጅ የእጅ ብር ግዢልኝ ብላሽ አብረን ሄደን ወደሽ የለካሽው። መጥቼ ነበር የኔ ማር። ለጥቂት በረርሽብኝ እንጂ። እባክሽ ዝም አትበይ የኔ ቆይ። የትኛው የዝምታ ክፍል ሳይገባ ቀርቶ ነው ዝም አትበይ የምትለኝ? ምንድነው ከኔ የምትፈልገው? ምንድነው የምትፈልገው? እኔ እንጃ። ለካ ህይወት ቢራቢሮ ነች ማለት ፈልጌ ይሆናል። ድንገት ከዚህ ቀዝቃዛ ስሜት ውስጥ ጎትተሽ እንድታውጪኝ ፈልጌ ይሆናል። አላውቅም። ድንገት መኖር ደግ ነው፣ በህይወት መኖሬን እንኳን ልነግርሽ እችላለሁ ብዬ ፈልጌ ይሆናል። ከልብ ይቅር እንድትይኝ ፈልጌ ይሆናል። ባለፈው የልጅነት ማንነቴ እስከ ዛሬ ድረስ ዋጋ መክፈሌን፣ አንቺን የህይወቴን ፋኖስ እንዳጣው እንድታቂ ፈልጌ ይሆናል። እኔ እንጃ። አሁን ወደ ውስጥ መግባት አለብኝ። ለነገ ብዙ ስራ ይጠብቀኛል። አንተም ነገ ብዙ የሚዜ ስራ አለብህ። ነገ መምጣት የምችል አይመስለኝም። ኢትስ ኦኬ። ዘላለም ግን እንዳይቀር፣ በምንም ታምር እንዳይቀር። ሰምተኛል አይደል? መልካም አዲስ ህይወት። ታሰረቻሉኝ በቆርቆሮ ከእንግዲህ ቀረ ያቀጠሮ ታሰረቻሉኝ በቆርቆሮ ታሰረቻሉኝ በክራር ታሰረቻሉኝ በክራር ከእንግዲህ ቀረ መሽቀርቀር ታሰረቻሉኝ በክራር Chihuahua, grasa mari. Luan y madrasa alquila akwari. Yuli kodaj kaso talagita. Yuli kode basha bichuan tagita. Kar dana isambet alam kanek. እዚህ እኔና አንቺ እስከ ዘላለም መቃብር ሆኑልን የጸጥታ ገዳም። ከዛሬ ጀምሮ እንኖር ሰላም። ከሚወዱት ጋራ እንዲህ ጎን ለጎን ምንኛ መልካም ነው አፈር ትቢያ መሆን። የማማ እጆች ለይቅርታ ተዘርግተው ጀርባዬን ሰጥቼ ላልመለስ በረርኩ። እንደወጣው ቀረው። የአባባ የባከነ ዘመን በፍቅር ሲታደስ፣ የኔም ባ በቀዝቃዛው ጨረቃ ትዝብት ታጅቦ ሲፈስ ሌሊቱ ነጋ።
ልጅነቴስ ናፍቆቴስ የባከነው ያ የመብሰልሰል ዘመኔን በምን ልሻረው? እንዴ እፉዬ ገላ የጠፋችው ቆንጆ ያዡ በላት ዳር ያዡ በላት ያዡ አንድ ጊዜ yes. እንቆስቁሶ ደግሞ ስልኳን ተቀበልኳት። ምኞት ትባላለች። yes አንተ ስላስገደድከኝ ነው እንጂ በዚህ ወሳኝ ሰዓት አብሬ ቢሆን ምርጫዬ ነበር። ችግር የለውም። ይልቅ ቶሎ ድረስላችሁ። ግባ። መልካሙን ሁሉ እመኝልሻለሁ። የወዳጄን የወሰዳት ንፋስ መልሶ ሲያመጣ የኔዋን ጁሌት ደሞ ንፋሱ ወሰዳት። ሕይወት እንቆቅልሽ የዘመን ምን አውቅልሽ ሰምና ወርቅ ገና ኮፊ ማስነሳት we're gonna go right ሰው ጠርተን አሁን አዳራሽ everybody's coming አዳራሽ እኮ እየገቡ እኮ ነው ያለው ሰው መጣን ጨርሰናል በቃ 2 ደቂቃሽ I'm coming that's it 2 minutes I give it 2 minutes ጨርሰናል ወርዳችሁ ጠብቁ እናንተ አባው ጃንዬ ኃይሎ ጋያለ መጥቷል ሊወስዳት ልሂድ እያለች አትከልክሏል ውጭ እንጠብቃችኋለን እኛ ሃይ ፍሬን እንኳን ደስ አለሽ ጄሪ ቴንክ ዩ ታች እንጠብቃችኋለን ኦኬ የጀግና ልጅ ነው ጥንትም ከዘሮ
መንበርከክ የነበረብኝ ጊዜ እንዳለፈ አውቃለሁ። ግን አንቺን ጣክፍሌን የህይወቴ ዋነኛዋን ትንግርቴን አጥቼ መኖር ግን በፍጹም አልፈልግም። ተኝቼ ከማለምበት ነቅቼ ባለቤቴ እንድትሆኚ ለመጠየቅ ከእግሮችሽ ስር እግሮቼን ሰብሬያለሁ። ፕሊዝ አግቢኝ። ሃይሎጋ ሃይሎጋ ኤሆ ሃይሎጋ 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 ኤሆ ሃይሎጋ ሃይሎጋ የወለድና ሃይሎጋ ሃይሎጋ የጀግና ልጅ ሃይሎጋ ሃይሎጋ መሸሻው ጥም ሃይሎጋ ሃይሎጋ ይሞታል እንጂ Congrats, guys. Congrats. Thank you. Congrats. Anyways, we don't have time. We have to go. ትንሽ ለኛም ሰዓት ሰጠን እና መነፋፈቅ አገኘ አግኝቻለሁ። I got you. You're the man. You're the man, man. ቢሆንም ታጋሽ የማይቆጣ አይመለስም በሷ ለመጣ የሚያኮራት ነው በጀግንነቱ ለአገሩ ይተርፋል እንኳን ለሚስቱ። አረ ጎበዝ አረ ጎበዝ አረ ጎበዝ አረ ጎበዝ እልል በሉለት መቅፈራ ከምታስቢው በላይ አፈቅርሻለሁ። እኔም አፈቅራለሁ ጌታ። ፍቅር ለዘላለም ይኑር። ሮቤልና ጄሪ እንኳን ደስ ያላችሁ። የዛሬውስ ደስታ ምንኛ ደነቀኝ። ህልም ነው ራእይ ወይስ ደግሞ ቅዠት? አልቻልኩም ፈጽሞ እኔ ልደርስበት ነበር ያለ። የቆየ ሰው ከሚስቱ ይወልዳል እንዲሉ ይቅርታ የህይወት እስትንፋስ ሆነ። ከኔ ይቅርታ ለሚሹ ከፍቅር ጋር እንሆ ይቅርታ። አልቆረጥኩም ተስፋ እንቅፋቱ በዝቶ ስወድቅ ስነሳ